እስከመቼ ነው ፌክ ድራማ የምትሰራው? አርቲፊሻል ድራማ የሚሰራው ብሔራዊ ቲያትር ሊሆን ይችላል። በእግዚአብሔር ቤት አትችልም። ሰላምታ ፌክ፣ ቅባት ፌክ፣ ጸጉር ፌክ፣ ጠቅላላ ድራማ ነው የምትሰራው። የልብ ሐሳብና የአፍ ቃል አንድ አይደለም። 10 ቁባቶች አነወርክ፣ ይምርሃል። አምኖንን ገደልከው፣ ይምርሃል። አባትን መፈንቅለ መንግስት ልታረግ መጣ፣ ይምርሃል። አንድ ነገር ብቻ፣ በትህትና ወደ እግዚአብሔር ተመለስ። ልጅ አብሴሎም እንግዲህ ዳዊት ታውቃላችሁ ሰላም አጥቷል እና ይተኛል አያንቀላፋም እና ደስታና ሰላም ከውስጡ ጠፍቷል እና የሚሄድበት የህይወት አቅጣጫ አዙሪት ውስጥ ሆነ። ትዝ ይላችኋል፣ አምኖን ሞተ፣ ትዕማር ተደፈረች፣ አቢሴሎም ካደው፣ መፈንቅለ መንግስት ነው። ህይወቱ እየደከመ ከእጁ ለሞት አንድ እርምጃ እስኪቀረው እየደከመ መጣ። አስገራሚ ነው። ነገር ግን ድንገት ሲያገኘው ልክ ማርሽ እንደሚቀይሩ ሯጮች ድንገት ግራፉ እየጨመረ መጣ እና ይተኛል ያንቀላፋል። ከስንዴ በዛ ደስታ፣ ከዘይት የለሰለሰ ሰላም እንደ ወንዝ ፈሰሰለት። በዚህ ጉባኤ ህይወት ለደከመው እንደ አዙሪት ለሆነበት የማዕበሉ ምንጭ ግራ ገብቶት ለሚዳክር ፍጹም የክርስቶስ ሰላም ላጠፋበት ዛሬ መልሳለ። በእውነት እግዚአብሔር ቃሉ አይለመድም፣ መንፈስና ህይወት ነው። ለሚሰማው እግዚአብሔር ይናገራል። እንደምታውቁት የአባትና የልጅ ጦርነት ነገ ሊፈነዳ እንደ ዛሬ የተዘመረ መዝሙር ነው እና አቢሴሎም በተለይ ሰዎችን እየሳመ በቁልምጫ 4 ዓመት ሴራ ጠንስሶ ሳያስበው ድንገት መፈንቅለ መንግስት ያደረገበት ጊዜ ነው እና ከኤፍሬም ደን ማዶ ምሽግ ቆፍሯል አቢሴሎም። ዳዊት ከኤፍሬም ደን ወዲህ ምሽግ ቆፍሯል። ከሱ ጋር ከሊታዋና ፈሊታዋን አሉ። ከአቢሴሎም ጋር ብዙ ቁጥር የሌለው ህዝብ አለ እና በዚህ ወቅት ቢያሸንፍም ሐዘን ነው፣ ቢሸነፍም ሐዘን ነው። የልጅና የአባት ጦርነት ሊፈነዳ ነው እና ስሰብክ ነው የሚቀለው እንጂ በጣም ከባድ ነው። ዳዊት ናሙናውን ቀምሶታል። ናሙናው የሚወደው አምኖንን ጭጭ አድርጎለታል። ለሱ አይመለስም ማለት ነው። እንደምታውቁ በፀሐይ ፊት ድንኳን ተክሎ 10ሩንም ዕቁባቶቹን አነውሯል አቢሴሎም። ያ ማለት እንደ አይማረኛ አልምርህም አይነት ነው ንግግሩ። የአቢሴሎም ቁጣ በአኪጦፌል መርዝ የተመረዘ ነው። አይምሮ ተመርዟል። እንደ መልኩ አይደለም። ለዳዊት አይመለስለትም። ስለዚህ ቁጣውን ያጋጋለው የአባት የእናቱ ልጅ ትዕማር በአምኖን ስለተደፈረ ነው። ልክ ነው። እኔም በሆን እንደ አቢሴሎም እቆጣለሁ። ልታበላው ልታስታመመው ሄዳ በር ቀርቅሮ ድንግልናዋን ወሰደባት። ከባድ አመጽ ነው። ንጉሥ ዳዊት ደግሞ ስለሚወደው ፍትህ አልበየነም። ስለዚህ አቢሴሎም 2 ዓመት ቢታገሰውም ዳዊት ግን ቸል ያለ ይመስላል። ከስተዲዮን ወደ መስገብ ቤት መለሰው። አምኖንን አላጽናናው ማለት አቢሴሎምን፣ ትዕማርን አልካሳትም። ነገሩ ተዳፈነ። ስለዚህ በአቢሴሎም ወገን ሆናችሁ በሱ ጫማ ብታዩ ትክክለኛ ውጊያ ነው የመሰለው እና ፍትህ አልተበየነም። ለጽድቅ መቆርቆር አለበት። በሌላ በኩል ዳዊት ዝሙት ተገኝቶበታል። ኦርዮንን ገሎታል። ሚስቱ ቤርሳቤህን ገቢ አድርጓል። ናታን ገስጾታል። ዳዊትም አምኗል። ይህን ሁሉ ሲቀምረው አቢሴሎም ዳዊት መሞት አለበት ብሎ በ4 ነጥብ ደምድሟል። ስለዚህ ነው የምር ህዝቡም የተከተለው እሱም አባቱን ለማጥፋት የተነሳው ከበቂ በላይ ማስረጃ ስለሰበሰበ። የሆነ ሆኖ ነገሩ እየተጠነሰሰ ታውቃላችሁ፣ ከአንዱ ጉድጓድ ወደ ባሰ ጉድጓድ የዳዊት ህይወት እያዘቀጠ መጣ እና የሚወደውን ልጁን ሲያጣ ለምን አላለም። ልጄን ገደለብኝ ብሎ ቂም ያዘ። ታውቃላችሁ፣ ትዕማር ስትደፈር በቤቴ እንግዳ ነገር ለምን ሆነ አላለም እና አለብሶት ቁጭ ብሎ አገልግሎቱን ቀጠለ። እንዲያውም እኔ ይሄንን ጦር እመራለሁ፣ አቢሴሎምና ሰራዊቱን ጭጭ ነው ማረጋቸው አለ። እንዲያውም በቅዱሳት መጻሕፍት ከኛ ከ10,000 ስለምትበልጥ 2 ሳሙኤል 18:3 ላይ ለውጊያ አትወጣም፣ ሁላችን ብንሞት ምንም ግድ የላቸውም እና አንተ እንደ መብራት ነህ፣ ከ10,000 ትበልጣለህና በምንም አይነት ውጊያ ውስጥ አትገባም አሉት። ቁጣው የነደደ ዳዊት በችኮላ ለመደምሰስ መንግስቱን ለማረጋጋት የሚፈልግ ዳዊት ህዝቡ ከኛ ጋር አትወጣም አሉት። አንዳንድ ጊዜ ቆም ብለህ ራስን መመርመር ሲያቅትህ እግዚአብሔር በኪነ ጥበቡ ጽሞና ይሰጣል።
በጫካ ውስጥ አርቲፊሻል ቤተ መንግስት ሰሩለት፣ ቦዲጋርድ መደቡለት። አትወጣም። ምን ላርግ እዚህ ተቀምጬ? በጸሎት እርዳን አሉት። ታውቃላችሁ ቤታችን እየበረታ የሚመጣው ዛሬ ማካፈላችሁ በጸሎት በጽሞና ስንበረታ ነው ማለት ነው። አሁን ስለ ጸሎት ምስጢር ነው ማካፈላችሁ። ጸሎት ማለት የጠዋትና የማታ የሰርክ ልመና ሳይሆን ወደ ጽሞና ልወስዳችሁ ፈልጋለሁ። በእውነት ጽሞና ማለት ሞባይልን ዘግተህ ቲቪን ዘግተህ እና በር መስኮትን ዘግተህ ምናልባት መሬት ላይ ቁጭ ብለህ አርምሞ ለረጅም ሰዓት ከአምላክ ጋር መነጋገር ማለት ነው። ዳዊት ሳይነግስ በፊት ብዙ ጽሞናዎች ነበሩት። ከነገሰ በኋላ ጊዜ አጣ። ሁላችን እንዳጣ ነው። ያን ይመርቃል፣ እዛ አገልግሎት መዝሙር ነው፣ እዛ የተመረቀ ነው፣ እዛ እንዲህ ነው። ከአምላኩ ጋር ለረጅም ጊዜ ጽሞና አጣ። እና ጽሞና ያጣ ሰው ምልክቱ ታውቃላችሁ፣ ራሱን አያውቅም፣ በመንግስቱ የሚሆነውንም አያውቅም። እና የሚጠቁመው ሌሎች ላይ ነው። የማዕበሉ ምክንያትን የሚያደርገው ሌሎች ጋር ነው። ጉዳዩ እየተወሳሰበ እየባሰ መጣ። በዚህ ሰዓት ነው ምዕራፍ 4 ላይ ዳዊት ጫካ ውስጥ ለብቻው ሲቀመጥ አስገራሚ ጸሎት መጸለይ ጀመረ። ማለት በደረሰብኝ ሁሉ አንተ ጻድቅ ነህ ጌታ ሆይ፣ አንድ ቀንድ እንዳለው በትናቸው ጠላቶቼን እያልኩ ነበር። አሁን ገባኝ። ነገሩን ያቦካሁት የጋገርኩት እኔው ነኝ። ማራቸው ሳይሆን እምልህ ማረኝ። የዚህ ሁሉ አውራቂስ አውሎ ንፋስ መነሻው እኔ ነኝ። ኦሪዮንን ገድዬ የለም፣ ቤርሳቤን አማግጬ የለም፣ ከቤት ክፉ ነገር ይወጣል ናታን አላለኝም። አንተ ጻድቅ ነህ በደረሰብኝ። አየህ፣ የችግር ምንጭ ካወቀው የመድኃኒት ምንጭ ተገኘ ማለት ነው። በሽታን ካወቀው መድኃኒቱ ሲምፕል 50% ድንሃል ማለት ነው። እና ከሰይጣን እንዳልሆነ አሁን ገባው። እግዚአብሔርም ሊፈትነው እንደ አብርሃም እንዳላመጣበት ገባው። የዚህ ሁሉ አውራቂስ አውሎ ንፋስ ምንጩ ራሱ ዳዊት እንደሆነ ተገለጠለት። እስካሁን ለምን አልገባውም? እንደምታውቁት ነው። ጽሞና ከሌለ ራስህ ከራስህ ፊት ትሰወራለህ። የጥፋቱ ሁሉ ምክንያት ሌሎች ናቸው። ማመካኘት፣ ማሳበብ ትጀምራለህ። ስለዚህ እንደ ገደል ማሚቶ ጸሎት ይነጥራል። አመታት ይፈጃሉ። እድሜና ፍሬ ያንሳል። እና የሰላሙ ጌታ ከጎኑ ሆኖ ሰላም እንደ ማርታ ይጠማሃል። ስለዚህ ትገጫለህ፣ ትጋጫለህ። ነገር ውትብትብ ነው የሚልብህ። ዳዊት ለመጀመሪያ ጊዜ በግልጥ መጋረጃው ተገለጠለት። በዚህ ሰዓት ነው ለምሕረት እግዚአብሔር ፈጣን የሆነ አምላክ ሲቀጣ በፕሮሰስ ነው። ምሕረቱ ግን ፈጣን ነው። ዳዊት ምርኮ ተመለሰለት። አሁን መተኛት ብቻ አይደለም፣ ማንቀላፋት ጀመረ። ከስንዴ በዛ ደስታ፣ ከዘይት የለሰለሰ ሰላም ውስጡ ጥልቅ ብሎ ገባ። አስገራሚ ነው። በብርና ወርቅ የማይገኝ ሰላም። ዓለም የተጠማችሁ ታውቃላችሁ። በዚህ ጉባኤ ሰላም ለጠማው፣ ደስታ ለራቀው፣ አርቲፊሻል ህይወት ለሰለቸው ሰው ዛሬ መልሳለሁ ጌታ። በእውነት ክርስትና እኮ የምር ነው። መንግስተ ሰማይ ስንሄድ ምን ጀምረው አይደለም። በምድርም የውስጥ ሰላምና ደስታ እንዲኖረን የእግዚአብሔር ፈቃድ ነው። ውሉ ሲጠፋብን ነው ደስታ የሚጠፋው እንጂ እስከ ዓለም ፍጻሜ ደስ እንዲለን፣ ሁሉ ጊዜ ደስ እንዲለን የእግዚአብሔር ፈቃድ ነው። አንዳንዴ ከትራክ ስለምንወጣ ልክ እንደ ጂፒኤስ ዩተርን አድርግ እንደምትለን መንፈስ ቅዱስ የህይወት መንገድ ያሳየናል። ስለዚህ ነው በእግዚአብሔር ፊት ጽሞና ከጉልበት ከተሰረቀ ልብህ መኩራት፣ አንደበትህ መሳት ይጀምራል። ኦዚያንም በበረታ ጊዜ ወደ ቤተ መቅደስ ሄደ። ዕጣኑን አምጡልኝ፣ ጸናጽሉን ለእግዚአብሔር ልጠን አለ። አረ ለካህኑ የተሰጠነው ላንተ አልተሰጠም። 85ቱንም ተቆጣቸው። ያልተገራ ቁጣ። 85ቱንም ካህናት ሊሰማቸው አልቻለም። ተቆጣቸው። ለምን ተቆጣቸው? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ኦዚያን ጸሎት አቁመሃል ብትሉ አትስቱም። ቁጣውን ያልገራ ሰው በቤቱ ጸሎት የለውም ማለት ነው። እና ዳዊት ምርኮ እንዴት ተመለሰለት ብትሉ ጽሞና። ቤቱ መበርታት የጀመረው ምርኮ መመለስ የጀመረው ለመድኃኒትና ለማስታረቅ አገልግሎት ሚዛን የደፋ የታመነ አገልጋይ የሆነው በአምላኩ ፊት ረጅም ጸሎት ሲለማመድ እና አቢሴሎምን በደፈጣና ቆረጣ ውጊያ ጦርነት ስልት ሌሊቱን ሙሉ ያድራል። ዳዊት ከአምላኩ ጋር ያድራል። ዲና ተነወረች። ሌዊና ስምዖን ተቆጡ። እንደኛ ተገረዙ ብለው ጠቅላላ ከተማውን በሰይፍ ስለት አወደሙት። ያልተገራ ቁጣ።
ለምን? በጎችን ሲጠብቁ በምድረ በዳ ጸሎት የለም። ከአባታቸው ከያዕቆብ ድንኳን ርቀዋል። የሚናገሩት የሚያደርጉትም አጥፊ ሆነ። የፓትርያርክ ልጆች ሆኑ። የተደፈረችው ዲና፣ የተገደለው ከተማ ሁሉ ያልተገራ ቁጣ። አቢሴሎም ጦርነት መጀመር ቀላል ነው፣ ማቆም ነው ከባዱ። እሳቱን እንዳትለኩሰው ለምንሃለሁ። ተቆጣ፣ ቁጣህን ግረው፣ ተቆጣጠረው። ታውቃላችሁ የሰው ቁጣ እግዚአብሔርን ጽድቅ አይሰራም። በቁጣ ውስጥ ሁሉ የአጋንንቶች ሐሳብ፣ ምናልባት የሥጋና ደም ሐሳብ፣ ጸጸት ያለበት ነው። ባልንጀራ ባሳፈረ ጊዜ ፈጠነ ለፍክስ አትውጣ ተብሎ የተጻፈው ቃል ነው። ለምን? በኋላ ትጸጸታለህ። ሰይፍ ታጥቃል፣ ብዙ ሰው ይዘሃል። አቢሴሎም እለምንሃለሁ። አየ ቁጣ እየተንተከተከ ነው፣ ግራው። እኔም እንዳንተ ነበርኩ። አቢሴሎም ቁጣህን ግራው አይደለም እልህ። ሁለተኛስ በሐሳብና በድርጊት መሃል ጊዜ ውሰድ። ምን ማለት ነው አባዬ? ተኝተህ ታስባለህ። ዳዊት ሞቶ አንተ ስትነግስ፣ ቁልፍ ቦታ ስትይዝ፣ ሚኒስትሮች ስትሾም አይደለም፣ በሀብት ስትሽቀነቀር፣ ዘውድ ስትጭን፣ ንጉሥ መጣ መንገድ ልቀቁ ሲባል ታስባለህ ሌሊት። ችግር የለውም፣ ነገ ፈጽመዋለሁ ብለህ ጉድ እንዳይሆን በሐሳብና በድርጊት መሃል ጊዜ ውሰድ። ታገስ። አይ ከችኩል ሰው ይልቅ ለሰነፍ ሰው ተስፋ አለው እንደተባለ ብዙ ማስተዋል ያለው የሚታገሰው ነው። ጊዜ ውሰድ። እኔ ጦርነት አልጀምርም፣ እፈርምልሃለሁ። ልምድና አቅም ቅባት ቢኖረኝም አልጀምርም። ልጄ አቢሴሎም ታገስ፣ ጊዜ ውሰድ። ግራና ቀኙን ነው፣ አትቸኩል። ማርያምም ነፍሰ ጡር ነበረች፣ ዮሴፍም አያት። በብሉይ ኪዳን ከወንድ ውጭ ያረገዘ አይቶ አያውቅም፣ መልአክም አልገለጠለትም፣ አልቸኮለም። ታውቃላችሁ አቢሴሎም ማለት ዮሴፍ አልቸኮለም። ነገሩን በጌታ ፊት እየጸለየ ግራ ቀኙን ሊያስብ የጀመረ ይመስለኛል። ድንገት መልአክ ተገለጠለት። ዮሴፍ መንፈስ ቅዱስ ጸልሎባታል፣ ከሷ የሚወለደው ልዑል የእግዚአብሔር ልጅ ነው፣ እጮኛ መውሰድ አትፍራ አለው። በመታገሱ ነፍሱን አዳነ። ቸኩሎ ቢያጋፍጥ በአንድም በሌላም ያድናታል። ለዮሴፍ ይብላኝለት፣ የማይደመሰስ ታሪክ ይጻፍለት ነበር። በእውነት በብሉይ ኪዳን ያለው ይሁዳ ትዕማር ሴሰነች፣ አመነዘረች። አመነዘረች፣ በእሳት አውጡና ግደሏት። ከባድ ነው። የጸነሰችው ግን ከሱ ነበር። ቢታገስ፣ ቢጠይቅ፣ በጊዜ ውስጥ የሚመጣው መፍትሄ ቢያይ መድኃኒት በሆነ ነበር። አንዳንዴ ችኮላው በጣም ከባድ የሆኑ ሰዎች ብዙ አሉ። ውል አሳድረው ምን አስቸኮለ? ህይወት አንድ ጊዜ ነው የምኖረው፣ እስከ መቼ ነው የምታገሰው? ፋስት ነገር ነው የሚፈለገው። ትውልዱ ቶሎ አይሰራም። አቢሴሎም አየ እና ብዙ በጥልፊያ ብትሰበስብም ብዙ ነገር ያመልጣል። በትዕግስት ከጌታ ጋር ጨርሰው። ሐሳብህና ድርጊት መሃል እባክህ ጊዜ ውሰድ። ኋላ ቀርነት አይደለም፣ ሞኝነት አይደለም፣ ሰዎች የሚቀድሙ መንገድ አይደለም። ብትታገስ ከጸጸት ትድናለህ። ልጄ ጢሞቴዎስ በሰው ላይ ቶሎ ፈጥነ እጅን አትጫን። ስለ ጸሎት አይደለም የሚነግረው፣ ወደ ፍርድ ቶሎ አትግባ፣ ደጋግማ አስብበት ይለዋል ዳዊት ለልጁ ለአቢሴሎም የሚነግረው። በጽሞና ውስጥ ያለ ሰው ቁጣውን መግራት ብቻ አይደለም እና ትዕግስተኛ ይሆናል። በሐሳቡና በድርጊቱ መሃል ከአምላኩ ጋር ደጋግሞ ያስብበት። በፍርድ ፊት በገለባ በእንጨት በሳር እንደተሰራ ሳይሆን በወርቅ እንደተሰራ በብዙ ብድራት በአምላኩ ፊት የማያፍር ሰው ታውቃላችሁ፣ በትዕግስት መንገዱን የጨረሰለት። ስለዚህ እንግዳና መጻተኛ ዘመናችንን ያለ ጸጸት በጌታን ፊት ስንቆም ያለ እፍረት ምን ሆነው ቁጣችን ስንገራ ብቻ አይደለም ስንታገስ ነው። አቢሴሎም እስከ መቼ ነው ፌክ ድራማ የምትሰራው? አርቲፊሻል ድራማ የሚሰራው ብሔራዊ ቲያትር ሊሆን ይችላል። በእግዚአብሔር ቤት አትችልም። ሰላምታ ፌክ፣ ቅባት ፌክ፣ ጸጉር ፌክ፣ ጠቅላላ ድራማ ነው የምትሰራው። የልብ ሐሳብና የአፍ ቃል አንድ አይደለም። ማንጉስ ባረገኝ የእውነት ፈርድላችኋለሁ እያልክ ህዝቡን ገቢ የምታረገው እንዲያነግሱ እንጂ ህዝብን ወደህ አይደለም። አቢሴሎም 1000 ዓመት ይንገስ እያሉ ይቀባዋል። ቅባቱ ውሸት፣ ቀቢው ውሸት፣ ጠቅላላ ድራማ ነው የምትሰራው። ለብዙ ጊዜ የተሳካልህ ሊመስል ይችላል።
የእውነት መስዋዕት ያልሆነ ሁሉ እንደ እምቧይ ካብ እግዚአብሔር ከእንቅልፉ ሲነቃ ዜሮ ነው የሚሆንልህ። እውነተኛነትን ተለማመድ አቤሴሎም። ይህን ሁሉ የሰበሰብካቸው ሰዎች በድራማ ነው የሰበሰብካቸው። እንደ ቃሉ በእውነተኛ ማንነት አይደለም፣ አይሰራም። ሐሰተኛ መገረዝ አይሆንም። ጾም ጸሎት አውጁ ኤልዛቤል። ለምን? የእግዚአብሔር ስም ተሰድቧል። ውሸት ነው ጾም ጸሎቱ። ከፈር ያደረገችው መሬቱን ገቢ ለማድረግ ብላ። የኤልዛቤል አሰራር ከባድ። ሄሮድስ 80 ስንት ዓመት ሙሉ ቤተ መቅደሱን በወርቅና በእንቁ አስጌጠው። ለአምላክ ፍቅርና ለሕዝቡ ፍቅር አይደለም፣ እስራኤሎች እንዲያነክሱት ብሎ ነው መልአክ መጥተው የተቀመጠበት። አይሆንም ድራማ አቤሴሎም። በብዙ ሰላምታ በተከሸኑ ቃላት በጥንቃቄ ሕዝቡን እንደ ማግኔት ስበሃል። ጠቅላላ ግን ውሸት ነው። 10 ቁባቶች አነወርክ፣ ይምርሃል። አምኖንን ገደልከው፣ ይምርሃል። አባትን መፈንቅለ መንግስት ልታረግ መጣ፣ ይምርሃል። አንድ ነገር ብቻ፣ በትህትና ወደ እግዚአብሔር ተመለስ። ልጅ አቤሴሎም እንደ ጠፋው ልጅ አባት እግዚአብሔር እጁን ዘርግቶ ይጠብቃል። እባክህ ጽሞና ውስጥ ግባ። ይኸውልህ ጽሞና ውስጥ ከገባ 3 ነገር ያገኛል። አንደኛ ራስህን ታያለህ። ሁለተኛ ቁጣህን መግራት ትችላለህ። ቁጣህን መግራት። ሶስተኛ ትዕግስተኛ ትሆናለህ፣ አትቸኩልም። አራተኛስ እውነተኛ ማንነት ይገለጣል። ይሄንን የእውነት መንገድ ማን ያሳየናል የሚሉ ብዙ ናቸው። እንደ ስንዴ ሰላምህ እንዲሆን፣ ደስታ እንደ ዘይት ልብህን እንዲያጥለቀልቀው፣ አስታራቂ እንድትሆን እባክህ እለምንሃለሁ። ይሄን ደብዳቤ ተግባራዊ ያድርገው። እሳት ውስጥ ጨምርልኝ። ጊዜ ለመግዛት ነው እንዴ እኔን የሚያባብለው? የልቡን አድርሶ መለከት አምጣልኝ፣ ጦርነት ይጀምራል። አለቅ ለኮሰው። ውጤቱን ታውቃላችሁ። እግዚአብሔር ብቻ አይደለም ተፈጥሮም ተወጋው። ዛፍ ያዘው፣ በቅሎ ተወጋው። ጨካኝ ሰው ላከበት። ዱር የዋጠው በዛ፣ ሰይፍ የዋጠው በዛ። ጎልማሳው እስከ ውበቱ ጉድጓድ ውስጥ ገባ። ብዙ ደም ፈሰሰ። የዳዊት ቤት እየበረታ መንግስቱ እየበረታ ሲመጣ አቤሴሎምና ሰራዊቱ እየደከሙ መጡ። ምርኮ የተወሰደበት አለ ዛሬ እዚህ ቤት። ራስን መግዛት ያቃተው፣ ቁጣውን መግራት ያቃተው፣ እውነተኛ ህይወት መለማመድ ያቃተው አለ። ኢየሱስ ይላል ይመለሳል። ልጄ ሆይ በራስህ አትችልም፣ ለምነኝ። ህይወትን ቀይረዋለሁ፣ ልብህን ቀይረዋለሁ፣ አመለካከትን ቀይረዋለሁ። ለሌላው ያልተቻለ ለአንተ ይቻላል። እስከዛሬ ብዙ ምርኮ ተወስዶብሃል፣ ችግር የለውም። 3 እጥፍ ካሳን የሚመልስ አምላክ እሱ እጁን ዘርግቶ ይጠብቃል። እንደ ወገግታ ይጠብቀናል። እሱ ሰብሮናል፣ ይጠግነናል።